ቆይ ልጅቷን ታዲያ አረ ድምፅሽን ቀንሽ። የት ወስዳታለሁ? ይሻመጥቻለሁ። አልፈልግም አልኩ አይደል እንዴ? አረ ድምፅሽን ቀንሽ። አይ እንግዲህ አሁን ሐኪም ቤት እንሄዳለን። እንዴ አሁን እኮ ተሽሎኛል። እሺ እና ምን ተባለህ ማማ? መጨነቅም ሆነ መራብ የለባትም። የምርት ቤት ጉዳይ በጣም አሳሳቢ ነው። ስትጨነቅ ደግሞ በጣም ይበስባታል። ይሄ የቤተሰብ ጣጣ ነው የሚሆነው። እቺ ልጅ በኋላ አንድ ነገር ብትሆን እኮ በእኛ ነው የሚሳበበው። ግን ትምህርት ቤት አልጀመረም። ትጀምራለሽ። ምርት ኬትን ካገኛት አሳውቀኝ ብለሽ ነበር። አዋቶ አገኛት። አሁን የጋናት ግን ራሷን ስታ ነበር ያገኛት። ግን ደግሞ የሚጥል በሽታ እንዳለባት ነግረውኛል። እና የትምህርት ማስረጃሽን ያለው የመጀመሪያ እናቴ እነሱን ማናገር ሊኖርብኝ ነው ማለት ነው። ለእኔ ራሱ እንደዛው ነው የሆንክብኝ። ምን እንዳስነካች ራሱ አላውቅም። ደሞች አንድ ፍሬ ልጅ ምን ታስነካኛለች? እሺ ምን እንደማደርግ አሳይሃለሁ። እሺ እናት ሳይሆን ሰይጣን ነው የምሆንባት። ይኸውልሽ ልጅቷ በሽተኛ ነች። እሺ የቤት ጣጣ አለባት። መተሽ እንድትወስጃት። አሁን መተው መንቀር ያስወጡልኛል። አለቀ በቃ ጉዳይ። እንዴ መርትኬት፣ አንቺ መርትኬት፣ ወይ ጉዲ ፈላ ምንድን ነው የማደርገው? መርትኬት የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይ። የደወሉላቸው ቆይ ምን ሆነሽ ነው? በተደጋጋሚ እየደወልሽ ነበር። ያነሳው ስልኬም ዘጋ። መርትኬትን እኮ አሟት ነበር። ግራ ሲገባኝ ነው ደጋግሜ ደወልኩልህ። እኔ ራሴ በጭንቀት ራሴ ልስት ነበር። እና አሁን ደህና ናት? ደህና ነኝ አባቴ። ስትነገጥኩ የኔ ወድ ስለኛ አትጨነቂ። አንቺ ብቻ ደህና ሁኚሽ። አባዬ ወደ ድሮ ቤት አመለሰኝማ። እንዴ ከዚህ በኋላማ አንቺ እኮ የኛ ልጅ ነሽ። የቤታችን ድምቀት። አመሰግናለሁ። በቃ እሺ አሁን ግቢና ትንሽ እረፍት አድርጊ። ተነሽ። ቆይ ግን ምን ተፈጥሮ ነው? ለማሳደጊያዋ ሴትዮ ደወልኩላት። ከሷ ጋር እያወራሁ ነበር በቃ። እና ምን አልሻት? ነይና በሽተኛ ልጅሽን ሰጪኝ ያልኳት። ኧረ አንቺ ዝም በይ በእናትሽ እንዳትሰማሽ። እና እኔ ምን ላድርግ? አንድ ነገር ብትሆን በማን ነው የሚሳበበው? ኡፍ እስኪ እንረጋጋ። ዶክመንቱን አገኘ? አንሰጥም አሉ። ሲመስለኝ ገንዘብ ይፈልጋሉ። ገንዘብ? ሰውየው ግን በጣም የሚገርም ነው። ገንዘብ ጠየቀኝ እኮ።
እኔ ግን የተማረችበትን ትምህርት ይፈልጊ ከዛው ፋይሏን አስወጣዋለሁ። ወይ ጣጣ። በቃ እኔ ልታጠብ። እንዴት ነሽ ትንሿ? ደህና ነኝ፣ ግን ትንሽ ደክሞኛል። አይዞሽ፣ በደንብ ደህና ትሆኛለሽ። ለሚደክምሽ ነገር ደግሞ መድኃኒት ትወስጃለሽ። ደህና ሆናለሁ፣ ግን ትምህርቴስ? ዛሬ ዶክመንትሽን ላመጣ በቤትሽ ሄጄ ነበር። ቤተሰቦችሽ ግን የሉም። የት ሄዱ ነው? እንጃ፣ ግን ችግር የለውም። ከተማርሽበት ትምህርት ቤት ላመጣ እችላለሁ። የት ነበር የተማርሽው? ተስፋ የሚባል አንድ ትምህርት ቤት አለ። እዛ ሰፈር ውስጥ ደግሞ ይታወቃል። በቃሽ፣ እረፍት አድርጊ። እንዴት ነሽ ህይወት? ነይ ግቢ፣ ነይ ቁጭ በይ። አቶ ብሩኬልም አለ እጠራልሻለሁ። ነይ ግቢ ቁጭ በይ። ነይ ቁጭ በይ። ሰላም አቶ ብሩኬ። ሰላም ነው? ወይዘሪት እንዴት ነሽ? ልትወስዳ ነው እንዴ መጣሽው? አይ ላያት ነበር የመጣሁት። ያው ባለፈው እንደነገርኩሽ ትንሽ አሞታል። ትረፍ ብለን ትንሽ አስተኝተናል። እሺ በቃ አሁን አንድ ነገር ጠይቃችሁ ነው የመጣሁት። ለማሳደግም ወስናችሁ ከሆነ ወይም ደግሞ ወደ ቀድሞ ቤተሰቦቿ የምትመለስ ከሆነ የተወሰነ ጊዜ ያስፈልገኛል። እሱን ጠይቃችሁ ነው የመጣሁት። አንፈልግም። ሲጀመር እኮ ልጅቷ ጤነኛ አይደለም። ኧረ ዝም በይ። እንፈልጋለን። ልጅቷን ማሳደግ እንፈልጋለን። እሺ አሁን ልጅቷ ሊያት ያው ማለት አንዴ ብቻ ለመግባት። እሺ መስኬት ልትወስጂኝ ነው እንጂ? አይ አይደለም፣ ልጠይቅሽ ነው የመጣሁት። እኔ በጣም ደህና ነኝ። እዚህ ደግሞ ተመችቶኛል። እባክሽ አትወስጂኝ። እና እዚህ ወደሽዋል? ተመችቶሻል? አዎ፣ አዲሱን አባቴን በጣም ወድጄዋለሁ። እሺ ጥሩ፣ እግዚአብሔር ይማርሽ። እየመጣሁ ጠይቅሻለሁ። እሺ በቃ አመሰግናለሁ። ልጅቷ በጣም እናንተን እየወደደቻችሁ። እመጣለሁ፣ አያቸዋለሁ ደግሜ። እሺ ሰላም፣ አመሰግናለሁ በጣም። ግን አንቺ ምንድን ነው ያልሻት? ምን አልኳት? አልፈልጋትም ምናምን ያልሽው ነው? በቃ አልፈልጋትማ። እኛ እኮ ማንም የለንም። እኔና አንቺ ብቻ ነን። መጥቶ የሚጠይቀን ዘመድ እንኳን የለንም። ታውቃለህ፣ ቤተሰቦቻችንን በ15 ቀን ልዩነት ነው ያጣናቸው። ሁሉም ኃላፊነት ደግሞ የተደረገው እኔ ላይ ነበር። በእናትሽ እህቴ፣ ይህን ታሪክ በቃ ደግመሽ አታንሺው። ቤተሰቦቼን እንኳን እኔ ነኝ የገነዝኳቸው። ሰዎች ሁሉ ተጸይፈው ኤችአይቪ ያለባቸው ብሎ ማንም እኛ ጋር አልመጣም ነበር። አንድ ዘመድ እንኳን አልነበረንም። እኔ ዘመድ አልፈልግም፣ እኔ ሰው አልፈልግም። በቃ ስለዚህ ካስቀየምኩሽ በጣም ይቅርታ። ምን ይሄን ነገር አናነሳው? በጣም ይቅርታ።
እማዬ ይሄኛ ያምራላ አየሽው? አያምርም። እሺ ሌላ ስላለኝ ሌላ ላምጣና ላሳይሽ። ይሄው ይሄኛው ሲያምር አይሽው? ኦፍ ለምን አታይኝም? የትኛው ልብስ ነው የምታማርጪው? ያገኘሽውን አለብሽም እንዴ? አይ ትምህርት ቤት ሄጄ እኮ ተማሪዎቹ እንዳይጠሉኝ ነው። ስለምን ትምህርት ነው የምታወሪው? አባዬ ተዘጋጂ፣ እኔ ስመጣ ወደ ትምህርት ቤት እንሄዳለን ብሎኛል። እሺ አሁን አትረብሽኝ፣ ሲመጣ ትሄጃለሽ። እሺ ሄሎ ዶክተር አለማየሁ ዛሬ ይገባሉ እንዴ? ቀጠሮ ነበረኝ። ዶክተር ይገባል። የታካሚ ስም አለ በል። መርትኬት። መርትኬት? እሺ መርትኬት ማ? መርትኬት ብሩክ። እሺ በሰዓቱ መምጣት ትችላላችሁ። እሺ በጣም አመሰግናለሁ። እንዴ ሴቶች ዛሬ ደግሞ ሽንኩርት እየላጣችሁ ነው? አዎ አባዬ ትምህርት ቤት ገና ትወስደኛል? አዎ ግን የታለ ልብስሽን የቀየርሽው? እኔ የምልህ ትምህርት ቤቱ ተሳካለ እንዴ? እስኪ አምጣት ብለውኛል። ሐኪም ቤት ቀጠሮም ዛሬ ነው። ቆይ እዛ ሚልቴና እንዴ? አዎ ቀጠሮ አስይዣለሁ። መጥቻለሁ። በቃ ውጡ። እኔም የሆነ ቦታ ስራ ደርሼ እመጣለሁ። ቁልፉን ደግሞ የተለመደው ቦታ አስቀምጥላችኋለሁ። እሺ በቃ እሺ መጣ። ቆይሲ ግን አዚል እኮ በጣም ቆየች። ሩቅ ሄደች መሰለኝ። ቆይሲ ልደውልላት። የደወሉላቸው ደንበኛ ስልክ አይመልስም። በቃ ትጨነቅ፣ ጨዋታችንን እንቀጥል። እንጀራ በአገልግል ውሃ በኮዳ በፀሐይ ተቃጥሎ ማረፊያ ሞቅ ያለ ሙዚቃ ቴሜቴ የሎሚ ሽታ ያሰሩኝ ምናሽ ማታ። እንዴት አመሻችሁ? ወይዬ ወንድሜ ዞሪ እንዳትነቂ። ተይ እንጂ እህቴ፣ ለአንቺ ብላ እኮ ነው። የሌለብሽን አመል ከየት ነው የምታመጪው? ቆይ እኔ እንጃ ወንድሜ፣ አንተ እኮ ስለኔ ሁሉን ታውቃለህ አይደል? አንተ እኮ ጎበዝ ነህ። የኔ ምርጥ ወንድሜ እኮ ነው። ትንሿ ሂጂና ጋቢ አንጭላት።
ነው የሚሻለው። እኔም እዚች ጋር ድፍት ብዬ ልተኛ። አንተም ፍታ፣ በደንብ ፍታ። እሺ እናትህ እኮ ነኝ እኔ እናትህ። በቃ እሷም ተኝታለች። እኛም ወደ ውስጥ እንግባ። አንቺ ለምንድን ነው የምትቀሰቅሽኝ? ደግሞ ለምንድን ነው እዚህ የተኛሁት? አይ ቅድም ሰክረሽ ነበረ እና ጨጓራሽ እንዳያምሽ ፍትፍት ሰራሁልሽ። ማነው ሰካራም? ደግሞ ጭራሽ መሳደብ ጀመርሽ? ጭራሽ እየሰደብሽኝ ነው። እቺ ልጅ ቀላል አይደለችም። ትንሿ ምን ሆነሽ ነው እዚህ ጋር የተቀመጥሽው? ሰክራ ስመጣ ጨጓራዋ እንዳያማት ብዬ ፍትፍት ሰርቼ ስሰጣት ተቆጣች። ፍትፍት መስራት ትችያለሽ? የድሮ አባቴ ድሮ ሰክሮ ሲመጣ እናቴ ፍትፍት ሰርታ ስትሰጠው አይቼ ነው። ጎበዝ ልጅ። በቃ እኔ እሷን አናግራታለሁ። አንቺ ግቢ እሺ? እንዴት ነሽ እህቴ? እንዴት ነው ወንድሜ? ቀደም እኮ ለቀደም ይቅርታ። እሺ ምን ላምጣልሽ? ምንም አልፈልግም። አሁን ራሴን ትንሽ ስላመመኝ ተነስቼ ቡና እጠጣበታለሁ። እሺ ምርትኬት
ምርትኬት በዚህ ነው እንዴ ሰጠሻት? ባዶ አድርገዋለች። በላችሁ ማለት ነው? እንክት አድርጋ ነው። ነይ